Hello dear viewers, ከስቱዲዮ ኦፍ ሄልዝ ኮሚኒኬሽን ኦልድ ፍሌም የተሰኘ idiomatic expression ይዤላችሁ መጥቻለሁ። Old flame refers to someone that you have good memories about. ባይረሴ መልካም ትዝታዎች የምታነሱትን ሰው old flame ብለን እንጠራዋለን። የልጅነት ጓደኛ፣ አብሮ አደግ ሊሆን ይችላል፣ የትምህርት ቤት ጓደኛ ሊሆን ይችላል፣ ከአስተማሪዎቻችን መካከል መልካም ግንኙነቶችን አብረን ያሳለፍንባቸው መምህራን ሊሆኑ ይችላሉ፣ የሥራ ባልደረባ ሊሆን ይችላል፣ በአንድ በሆነ ጉዳይ ላይ የተዋወቅነው ሰው ሊሆን ይችላል። ነገር ግን ባይረሴ መልካም ትዝታ የምናነሳው ሰው ከሆነ ያ ሰው ለኛ ኦልድ ፍሌም ነው ማለት ነው። እስቲ ምሳሌ እንመልከት። በምስሉ ላይ እንደምትመለከቱት ሁለቱ ልጆች ሲገናኙ ጓደኛዋን ስታገኛት በአእምሯ ወደ ልጅነት ጨዋታቸው ስትሄድ እንመለከታለን። የልጅነት ምርጥ ጓደኛዋን ማየቷ የልጅነት የትምህርት ቤት ትዝታዎቿን እንድታስታውስ አድርጓታል። Seeing her old flame brought back child memories in school. ወደ ሁለተኛው እስቲ ደግሞ እንመልከት። የበፊት ምርጥ ጓደኛዋን በለት ዝግጅት ላይ በለት ፓርቲ ላይ እንዳገኘችው እንመለከታለን። ስናያትም ፊቷ በጣም በደስታ ተሞልቷል እና መልካም ትዝታዎችን እንዳስታወሰች መገመት እንችላለን። She met her old flame at a birthday party. ውድ ተመልካቾቻችን ዛሬ ያየነው idiomatic expression old flame ሲሆን በማይረሱ መልካም ትዝታዎች የምናነሳውን ሰው old flame እንደምንለው ተመልክተናል። Dear viewers, እስቲ እናንተም የኔ old flame የምትሉትን ሰው በኮመንት መጻፊያው ላይ አስቀምጡልኝ። የዛሬው idiomatic expression እንደወደዳችሁት ተስፋ አደርጋለሁ። ከኔ ጋር የምትስማሙ ከሆነ የላይክ በተኑን ተጫኑ። ለሌሎችም እንዲደርስና እንዲጠቀሙበት አጋሩ፣ ሼር አድርጉ። ያላችሁ ማንኛውም ሐሳብ በአስተያየት መስጫው ላይ ጻፉልኝ። ለዚህ ቻናል አዲስ ከሆናችሁ ሰብስክራይብ እንድታደርጉ እጋብዛችኋለሁ። Dear viewers, thank you for watching. See you next time with another useful and usable episode. Goodbye.